በአዲስ አበባ ምክር ቤት የተሰጠ መግለጫ ሰኔ 12 2018 የኢትዮጵያ ሕዝብና የዓለም አቀፍ ማህበረሰብ በአገዛዙና ኦነግ ሸኔ ጥምር ኃይል ጦርነት ከተከፈተበት የደራ አማራ ሕዝብ ጎን መቆም ይገባቸዋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ደራ ወረዳ ላይ ራሱን ኦነግ ወይም ኦላ እያለ የሚጠራውና ከአገዛዙ ጋር እየተናበበም እየተቀናጀም የሚንቀሳቀሰው ኃይል በአማራ ላይ መጠነ ሰፊ ጥፋት መክፈቱን ለማወቅ ተችሏል። ጥቃቱ ከሰኔ 9 ቀን 2018 ጀምሮ በውድቅት ሌሊት የተጀመረ ሲሆን ላለፉት 3 ተከታታይ ቀናት በተካሄደ አረመናዊ ጥቃት በርካታ ንጹህ አማሮች በማንነታቸው እየተለዩ ተገድለዋል። በርካቶች ቀላልና ከባድ የመቁሰል አደጋ ገጥሟቸዋል። በርካቶች ታግተዋል። እንዲሁም ከፍተኛ የንብረት ዘረፋና ውድመት ተፈጽሟል። በአማራ ሕዝብ ላይ የጭፍጨፋ ጥቃት የከፈተው የኦሮሞ ነጻ አውጪ ሰራዊት ኦነግ ሸኔ ወይም ኦላ በሚባለው ታጣቂ ኃይል ሲሆን በአገዛዙ የመከላከያ ሰራዊትና የአካባቢው ባለስልጣናት ከፍተኛ እገዛና ሽፋን እንደተሰጠው ከስፍራው ያሰባሰብነው መረጃ ያመለክታል። ታጣቂው ኃይል ሰኔ 9 2018 በጉንዶ መስቀል ጥቃቱን በመጀመር በመራቤቴ በኩል ወደ ደራ አቅጣጫ፣ በሰላሌ በኩል ወደ ደራ አቅጣጫና በምዕራብ ወሎ በኩል ወደ ደራ አቅጣጫ በ3 ግንባር ጨፍጫፊ ኃይሎችን አሰማርቶ መጠነ ሰፊ ጥቃት መክፈት ችሏል። የአካባቢው የአገዛዙ ባለስልጣናት በስፍራው የነበረው ሚሊሻን ከባዶ ከተማ በማስወጣት ከተማዋን ክፍት በማድረግና ነዋሪውን ያለ አንዳች ተከላካይ ኃይል በማስቀረት የኦነግ ሸኔ ወይም ኦላ ኃይል ጥቃት እንዲፈጽም ሁኔታቸውን አመቻችተዋል። የመራቤቴ አውራጃ አካል የሆነችው ደራ ወረዳ በብአዴን አመራሮች አሳልፎ ሰጪነት ከአማራ ክልል ተነጥላ ለኦሮሚያ ክልል የተሰጠች ሲሆን ነዋሪዎቹ በአብዛኞቹ አማራሽ ናቸው። ወረዳዋን የወሰደው የኦሮሚያ ክልል የህዝብ ስብጥሯን ለመቀየር ላለፉት 35 ዓመታት ተከታታይ ሙከራዎችን ያደረገ ሲሆን አማራ ከስፍራውን ጨፍጭፎ የማጽዳት ዘመቻ በስፋት ሲፈጸምባት የቆየች የደም መሬት ናት። የአዲስ አበባ ሚዲያ ምክር ቤት በአገዛዙና በኦነግ ሸኔ በደራ ህዝብ ላይ የከፈተውን ጥቃት በእጅጉ ያወግዛል። መላው የኢትዮጵያና የአማራ ህዝብ እንዲሁም የአማራ ፋኖ ለተጠቃው ህዝባችን በአፋጣኝ ትደርሱለትና የጄኖሳይድ ኃይሎችን ከጎኑ ሆናችሁ ትመክቱ ዘንድ ጥሪ እናቀርባለን። ይህን ጸረ አማራ ዘመቻ ለማክሸፍ የአማራ ፋኖ እያደረገ ያለውን ተጋድሎ ምክር ቤታችን በእጅጉ ያደንቃል። ጦርነቱ በነገድ አማራ ህዝብ ላይ ከተከፈተው የብልጽግና አገዛዝ የዘር ማጥፋት ዘመቻ አንደኛው ገጽታ ሲሆን በወለጋ፣ በአጣዬ፣ በአርሲ፣ በመተከል፣ በባሌ፣ በሐረርጌና መሰል የኢትዮጵያ ግዛቶች ውስጥ የተፈጸመ የሀገር አቀፍ ጭፍጨፋ አካል ነው። ጄኖሳይደሮቹ በተደጋጋሚ እንደሚዝቱትም መቋጫው አዲስ አበባ ነው። ዓላማውም የኢትዮጵያ ህዝብ ደሙን አፍስሶ አጥንቱን ከስክሶ ምትክ የሌለሽ ብርቅዬ ህይወቱን ሰውቶ የገነባትንና ነጻነቷን ጠብቆ ለዛሬ ትውልድ ያስተላለፈባትን ሀገር ኢትዮጵያን ማፈራረስ ነው። የአማራ ህዝብ የተከፈተበትን ነገዳዊ ጥቃት መክቶ ለማክሸፍ መታገል ከጀመረ 3ኛ ዓመቱን በያዘበት በዚህ ወቅት የደራ አማራ ጥቃት ተከፈተብን ብለን ከምናሰማው ጩኸትም ሆነ ለቅሶ ባሻገር ንጹሃን በማንነታቸው በጅምላ የገደለ ያገተና ሀብት ንብረቱን እየዘረፈ ያለው ይህንን የጄኖሳይድ ኃይል መላ ኢትዮጵያዊ በሙሉ ኃይላችን ልንገጥመውና ህልውናችንን ልንከላከል ይገባል። በዚህም ሂደት የዓለም ህዝብ ከመላው ኢትዮጵያ ህዝብ ጋር ቀጥተኛ የዘር ማጥፋት ጦርነት ከተከፈተበት የአማራ ህዝብ ጎን ሊቆም ይገባል። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሰኔ 12 2018 ዓ.ም